የቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉን ነገር ቤተክርስቲያን ይዘን እንሮጣለን። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ጋምቤላ ነው የምኖረው። ይሄን እቃ በደለላ ነው ያገኘሁት። እዚህ ካመጣን በኋላ ዲያመንድ መሆኑን አስመርምሬን ካየን በኋላ ለዛ የሚከፈለው ገንዘብ ነበረ። መጀመሪያ እቃ ስናይ በአይን እዚህ ጋር ክፈሉ ሲባል እኛ ዲያመንድ መሆኑን ካየን በኋላ ነው የምንከፍለው ብለን ተነጋግረን መጣውን። እዚህ ከተመረመረ በኋላ ዲያመንድ መሆኑን አውቀን እዛ ከፈልን። እዛ ቦታ ላይ ከፍለን መጣ። ስንመጣ እዚህ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይለቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም። እዛ ላይ ለዚህ ነው ሌባ ለሸንቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ሲያየው እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው የምለው ነው። ለምን ቴሌቪዥን ላይ የሚታየው ነገር ማአት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ ማአት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላቅም እኔ ሲጀመር በቴሌቪዥን ነው የማውቀው። ልንሸጥ ስንነጋገር አርብ ማታ መተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን ዶላር ብቻ ነው ያለን አሉ። የተነጋገርነው ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን ዶላር ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሃል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባን። አንድ ምርካት አለው፣ እግዚአብሔር መንፈስ አለበት ተብለን ነው ሄድነው። ቂጤሳ ወደ እኔ ይዞ የመጣ መስከረም 20 2011 ላይ ነው ይዞ የመጣ ወደ እኔ። ከዛም በፊት ሰው ነው ያስተዋወቀኝ እና ማዕድን ይሰራል የኛ ሰው ነው ተብሎ ነው የመጣ። የምታመን ሰው አለ፣ ማዕድን የሚሰራ ሰው አለ ተብሎ ወደ እኔ ሰዎች የምንቀራረብ ልጆች ይዞ መጡ ወደ እኔ። በዛ ሂደት ነው እሱም ይዞ የመጣ። ዲያመንዱም 28.7 ግራም ነው። እስራኤልን ያስኩት እኔ እቃ አለን ማርክልንና ቃል አውጣልን አልኩት። አዎ ምንድነው አለ። መጀመሪያ እንደዚህ ሲለው ኪሴ ነበረ። ምንድነው ሲል አወጣ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን ተንበርከከን ወደ 20-30 የሚሆን ከጸለይን በኋላ
ተነሱ አለ። ስነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ እዛ ተንበርክከን ከዛ በኋላ ሲነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ በቃ ሃሌሉያ እያለ ይዞራል። መድረክ ላይ ነው እንግዲህ እዛው ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ ነው ያስኩት። እዛው ያስኩት ስጠኝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰዱ። ከሄደ በኋላ እኔ በቃ እየጠየቅኩት ነበረ ምን አልኩ መጨረሻ ላይ እንደ ያወራው ነገርም አለ ለ5 ቀን እንደ ጸሎት ቤት እንደ ማሰር ነገር መሰለኝ እዛ ጋር አደረጉኝ። ከዛ በኋላ ቀጠቀጡ እንደፈለጉ አደረጉ። አሁን በዚህ በቀኝና እጄ እግሬ አይሰራም። በዚህ አይነት አሁን በትክክለኛ አይደለም። እንጀራ በዚህ እኮ ነው የምበላው። ማን ይደበደበው? የእስራኤል ጋርዶች ናቸው። እዛው ቸርች ውስጥ እኮ ነው። ከዛ ቀጥቅጦኝ ደብድቦኝ ከዛ በኋላ እዛ አሳድሮኝ እኔ ጠዋት ሲወጣ እዛ ወልውሎን ጣሉኝ። ከዛ በኋላ የሆነ ሙስሊም ነው ያሳከመኝ እዛ እንትን ተብዬ ማለት ነው። ዳንኩኝ። ከዛ በኋላ ሄድኩኝ ወደ አቃቂ አካባቢ ነው የማድረው። የሚያድርበት ቦታ የለኝም፣ ገንዘብ የለኝም፣ ጨርሻለሁ። ወደዛ እንዳልመለስ የሰው ዕቃ እዚህ ጥያለሁ። እዛ ወደ ቤተሰብ እንዳልሄድ አፍሬ ያለውን ነገር ሁሉ ጨርሻለሁ። እዚህ ላይ ያለውን ነገር ማለት ነው። ሱሪ ብቻ ነው የቀረብኝ። በ10 ሚሊዮን 45,000 ነው የተገመተው እንትኑ ዲያመንዱ በዶላር ማለት ነው። የቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉ ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎም ያገኘ ይዞ ይመጣል። ሮጦ ዋንጫ ያመጣ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ በል እንጸልይልሃለን ብሎ ያ ነብዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ ወይ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እዛ እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግር። ይሄ ነገር ምንም ሐሰት የለውም። ነገ ጧት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለይንለት ነው ብለው እንደገና ደግሞ ደም በደም አድርገው ሲለቁት ብዙ ሰው እንደውም አንድ እዛ አገልጋይ ይሁን እንዴት ተውት፣ በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው እና እየወጣ እየተፋ ደም ከዚህ እየተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ቀጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን ናንተ ምንድነው ደበደቡህ እንዲያለው። እሱ ደግሞ በቃ ቤተ ክርስቲያን እንዲፈንድ ለማድረግ አይ አልደበደቡኝም ወድቄ ነው አለ። እና በጣም እንግዲህ ቤተ ክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አቀውም ጤና ቤት ወስዶ ሲያሳይ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5,000 ብር ከፍሎ ነው ያሳከመው። እና እኛ የተው ነው ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛም በኋላ ሌላ ግድያ ተሞክሮበታል። እግዚአብሔር አወጣው። 4 ፖሊሶች እንዳጋጣሚ በዛ ያልፉ ነበር። ብዙ ነገር አለ ይሄ ሰውዬ። ያ አልማዝ ግን እስካሁን አልተሰጠውም። ይህ በእንዲህ እንዳለ ምስክሮቹም አሉ። ዘረፈ የተባለውም ሰውም አለ፣ አማምሮበት ተዘረፈ የተባለውም ሰውም አለ። ያው ፍርድ ቤቱም አለ። እንግዲህ ቀሪውን ለተመልካች እንተው።